ሳይንቲስቶች ክሩለስት ፕሌስ ኦን አርዝ ወይም በምድር ላይ ያለ ጨካኝ ቦታ ይሉታል። እዚህ ቦታ ላይ ህይወት ያለው ነገር ማግኘት የማይታሰብ ነው። የሚተነፍሱት አየር በሰልፈር ጋዝ የተመረዘ ነው። የሚረግጡት መሬት በማንኛውም ሰዓት ሊቀልጥ ይችላል። ነገር ግን ይህ ሲኦል የሚመስል ቦታ በዓለም ላይ ካሉ እጅግ ውብ እና አስገራሚ ትዕይንቶች አንዱን ይዟል። ዛሬ በኢትዮ ፋክት ስለ ኤርታሌ የማይታመኑ እውነታዎችን እና የምስጢራዊውን የአፋር ሶስት ማዕዘን እንቆቅልሽ እንፈታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ኤርታሌ የሚገኝበት የአፋር ዝቅተኛ ስፍራ በጂኦሎጂ ጥናት ውስጥ እጅግ ልዩ ነው። ይህ ቦታ ሶስት ትላልቅ የመሬት ንጣፎች ቴክቶኒክ ፕሌትስ የሚገፋፉበት ስፍራ ነው። ሳይንቲስቶች እንደሚሉት ከሆነ ኢትዮጵያ ለሁለት እየተሰነጠቀች ነው። አዎ በትክክል ሰምታችኋል። ከሚሊዮን ዓመታት በኋላ የአሁኑ የአፋር ክልል ሙሉ በሙሉ በውቅያኖስ ይዋጣል። ኤርታሌ ደግሞ የዚህ ታላቅ የምድር ስንጥቅ ውጤት ነው። ይህ ተራራ 613 ሜትር ብቻ ከፍታ ያለው ቢሆንም በውስጡ የያዘው ግን ለሺህ ዓመታት ያልጠፋ እሳት ነው። በዓለም ላይ በሺዎች የሚቆጠሩ እሳተ ገሞራዎች አሉ። ኤርታሌ ልዩ የሚያደርገው የማይነጥፍ የላቫ ሐይቅ መሆኑ ነው። በዓለም ላይ እንዲህ አይነት ባህሪ ያላቸው ተራራዎች 6 ብቻ ናቸው። አብዛኞቹ እሳተ ገሞራዎች ይፈነዱና ይረጋጋሉ። ኤርታሌ ግን እንደ ድስት ለዘመናት ሲፈላ ይኖራል። ይህ እሳት እንዴት ሊጠፋ አልቻለም? ሳይንቲስት ሊቃውንት እንደሚሉት ከሆነ ከተራራው ስር ያለው መሬት እጅግ ቀጭን ስለሆነ የማግማ ግፊት በቀጥታ ወደ ላይ እንዲወጣ ያደርገዋል። ለሳይንቲስቶችና የጥናት ማዕከል የሆነው ይህ ቦታ ለአካባቢው ነዋሪዎች ግን ሌላ ትርጉም አለው። የአፋር ህዝቦች ለዘመናት ከዚህ እሳታማ ተራራ ጋር አብረው ኖረዋል። በአካባቢው አፈ ታሪኮች መሰረት ተራራው ክፉ መናፍስት የሚኖርበት እንደሆነ ይታመን ነበር። ኤርታሌ ማለት ራሱ የሚጨስ ተራራ ማለት ነው። ነዋሪዎች ተራራው ሲቆጣ መስዋዕት በማቅረብ ያረጋጉት እንደነበር ይነገራል። ዛሬ ግን ይህ ቦታ የኢትዮጵያ የቱሪዝም ዋልታ ሆኗል። ኤርታሌ ሁልጊዜም ሰላማዊ አይደለም። በሴፕቴምበር 2005 በተከሰተ ከፍተኛ ፍንዳታ በአካባቢው የነበሩ ከ250 በላይ ከብቶች አልቀዋል። ነዋሪዎቹም ለቀው ለመሰደድ ተዳርገዋል። የሳይንስ ሊቃውንት እንደሚሉት ይህ እሳተ ገሞራ በማንኛውም ሰዓት ሊቆጣ ይችላል። እንደ አውሮፓውያን አቆጣጠር በ2017 ደግሞ እሳተ ገሞራው ባልተጠበቀ ሁኔታ የላቫ ወይም የእሳት መጠኑ በመጨመሩ በአቅራቢያው የነበሩ ቱሪስቶች ለከፍተኛ አደጋ ተጋልጠው ነበር። ይህ ቦታ ቆንጆ ቢሆንም በተመሳሳይ እጅግ አደገኛ ነው። ከኤርታሌ ጥቂት ኪሎ ሜትሮች ራቅ ብሎ ሌላ ተአምር አለ። ዳሎል። እዚህ ቦታ ላይ ምድር ቀለሟን ትቀይራለች። ቢጫ፣ አረንጓዴና ደማቅ ቀይ ኩሬዎች ይታያሉ። ነገር ግን ተጠንቀቁ፣ እነዚህ ኩሬዎች ውሃ አይደሉም፣ የሚፈላ አሲድ እንጂ። ከምድር በታች ያለው ጨውና ማዕድናት ከእሳተ ገሞራው ሙቀት ጋር ሲዋሃዱ ይህንን አስገራሚውን አደገኛ ትዕይንትን ይፈጥራሉ። ይህ አካባቢ በማርስ ፕላኔት ላይ ያለን ስሜት ስለሚሰጥ የጠፈር ምርምር ተቋማት ናሳ ሳይቀር ጥናት ሊያደርጉበት መጥተዋል። ሳይንቲስቶች ዘ አፍሪካን ትሪፕል ጀክሽን ብለው የሚጠሩት ይህ ስፍራ በዓለም ላይ 3 የመሬት ንጣፎች የሚለያዩበት ብቸኛው ቦታ ነው። የአረብ፣ የኑቢያና የሶማሊያ ንጣፎች እርስ በርሳቸው የተገፋፉ ነው። በዚህ ምክንያት በአካባቢው በየዓመቱ በመቶዎች የሚቆጠሩ ትናንሽ የመሬት መንቀጥቀጦች ይከሰታሉ። ኢትዮጵያ በሁለት እየተከፈለች ነው ስንል እንዲሁ በዋዛ አይደለም። ከ10 ሚሊዮን ዓመታት በኋላ የአሁኑ ምስራቅ አፍሪካ የሶማሊያ ንጣፍ ከአፍሪካ ተገንጥሎ የራሱ ደሴት ይሆናል። ያኔ አዲስ ውቅያኖስ ይፈጠራል። ኤርታሌም ያን ጊዜ የውቅያኖሱ ወለል ይሆናል። ሳይንቲስቶች እንዳሉት ወደ ኤርታሌ መጓዝ ሽርሽር አይደለም፣ ጀብዱ እንጂ። ጉዞው የሚጀምረው በሌሊት ነው። ሙቀቱን ለመቋቋም መንገደኞች ለሰዓታት በእግር መጓዝ አለባቸው። ከላይ የሚወርደውን አመድና የሚሸተውን የኬሚካል ጋዝ ጉዞውን ከባድ ያደርገዋል። ነገር ግን የተራራው አፍ ላይ ደርሰው ያንን የሚንቀለቀለውን እሳት ሲያዩ ድካሙ ሁሉ ይረሳል። በዓለም ላይ ቆመው ፀሐይ መሬት ላይ እየወረደች የሚመስላቸው እዚህ ቦታ ላይ ብቻ ነው። ኢትዮጵያ ገና ያልተነኩና ዓለምን የሚያስደንቁ ብዙ ሚስጥሮች አሏት። ኤርታሌ አንዱ ማሳያ ነው። ተመልካቾቻችን እናንተስ እንዲህ አይነት ቦታ የመጎብኘት ፍላጎት አላችሁ ወይስ ሙቀቱንና አስፈሪነቱን መቋቋም አትችሉም? ኮሜንት ላይ አስፍሩልን። ለዛሬ ያዘጋጀንላችሁ የኢትዮ ፋክት መርሃ ግብር ይህንን ይመስል ነበር። ቪዲዮን ከወደዳችሁት ሼር በማድረግ ለሌሎች አጋሩም። ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ ሌላ አስገራሚ እውነታ ይዘን እንመጣለን። ሰላም ቆዩልን።